ወይ መቼም በልጄ አላፍርም። አይገርማችሁም? ትላንትና በልጅቷ በሳራው ቪዲዮ ላይ አንቺም የልጅ እናት ነሽ እንደ የድቃላ እናት ነሽ ምናምን ብላችሁ የጻፋችሁ ኮመንት ሳይሆን በስር ገፍታችሁ የጻፋችሁልኝ ማለት ነው። ልንገራችሁ፣ እኔ በልጄ አንድም ቀን ተሸማቅቄ አፍሬ አላቅም። ልንገራችሁ፣ ሚወደኝም የሚያከብረኝም ልጄን ሲወድ ብቻ ነው እንዲያከብረኝ የሚፈልገው እንጂ በልጄ ተሸማቅቄ አላቅም። እንደ ሰው ልጅ አልደብቅም። ልጄ ለኔ ጌጤ ነው፣ ኩራቴ፣ ክብሬ፣ መጠሪያዬ ነው። በወደኩኝ ሰዓት የሚያነሳኝ ነው፣ ነገ የሚያጦረኝ ነው እና በልጄ መቼም አላፍርም። መቼም ልጄን አልደብቅም። ልንገራችሁ፣ አዎ የልጅ እናት ነኝ። የወንድ ልጅ ያው ምርጥ ወንድ ልጅ እናት ነኝ። ልጄ ደግሞ ማለት ነው ለኔ ጀግናዬ ነው። ለሱ ስል የወደኩበት፣ ለሱ ስል የተነሳውበት፣ ለሱ ስል መኖር የምመኝለት ልጄ ስለሆነ መቼም ቢሆን በልጄ ልሸማቀቅ፣ ልጄን ልደብቅ አልችልም ማለት ነው ልንገራችሁ። እና ልጅቷም ደግሞ ለልጇ ስትል ጀግና ስለሆነች ለልጇ ስትል ያንን ሁሉ መከራ ስላሳለፈች ነው ያደነኳት። ምንም ልታመጡ አትችሉም፣ ምድረ አሽቃባጭ ሁላ ማለት ነው። አድርሱ ለነዚህ